ሰላም ጤና ይስጥልን ተመልካቾቻችን፣ እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። ዛሬ የምናወራው ስለ ፀጉር መሳሳት ነው። በጣም በስፋት የሚገኝ ችግር ሲሆን ከወንዶች 50 በመቶ የሚሆኑትን የሚያጋጥም ችግር ነው። ምክንያቶቹ ምንድን ናቸው? መፍትሄዎቹስ? አብረን እንመለከታቸዋለን። አብራችሁን ቆዩ። በአምስተኝነት ላይ የምናገኘው የፀጉር መሳሳት ምክንያት ጭንቀት ነው። ከፀጉር መሳሳት ምክንያቶች አንዱ የሆነው ጭንቀት በተለያዩ ምክንያቶች ሊመጣ ይችላል። በስራም ሆነ በቤተሰብ ጉዳይ የመጣ ጭንቀት የፀጉር ሴሎች ቀድሞ እንዲነቃቀሉ በማድረግ ፀጉር እንዲሳሳ ያደርጋል። በጭንቀት ምክንያት የሚመጣ የፀጉር መሳሳት ጥሩ ነገሩ ጭንቀትን በአግባቡ ካስወገድን ፀጉራችንን መልሰን ማግኘት መቻላችን ነው። በአራተኝነት ላይ የሚገኘው የፀጉር መሳሳት ምክንያት ደግሞ ሌሎች ተጓዳኝ ህመሞች ናቸው። ከእነዚህም መካከል የእንቅርት ህመም፣ ስኳር በሽታና ሌሎች አውቶሚዩን ህመሞች ይገኙበታል። ሰውነታችን ከበድ ባለ ህመም በሚጠቃበት ጊዜ በመጀመሪያ ጉዳቱ የሚያስታውቅበት የሰውነት ክፍላችን ፀጉራችን ነው። የፀጉራቸው አገባብ በድንገት የተከሰተና በጣም ፈጣን ከሆነ ከባድ ተጓዳኝ ህመም ሊሆን ስለሚችል በቶሎ ተጨማሪ የጤና ምርመራ ማድረግ ያስፈልጋል። በደረጃው ላይ በሶስተኝነት ላይ የምናገኘው ምክንያት ደግሞ የምግብ እጥረት ነው። ብዙዎች ለማመን የሚከብዳቸው አንዱ የፀጉር መሳሳት ምክንያት ይሄ ነው። በተለይም ለፀጉር እድገት በጣም አስፈላጊ የሆኑት እንደ አይረን፣ ዚንክ፣ ቫይታሚን ዲ እና ቫይታሚን ቢ12 የመሳሰሉትን ንጥረ ነገሮች ከምግባችን ውስጥ በአግባቡ ካልተካተቱ ከእድሜያችን ቀድሞ ፀጉራችን ይገባል። ለዚህ ደግሞ ጥሩ መፍትሄ የሚሆነው ምግባችን ውስጥ ጎመን፣ እንቁላል፣ አሳና የተለያዩ ፍራፍሬዎችን ጨምሮ መመገብ ነው። በደረጃው ላይ በሁለተኝነት ላይ የሚገኘው ደግሞ የሆርሞኖች መዛባት ነው። ይሄኛው ከቅርብ ጊዜ ወዲህ የብዙ ወጣት ወንዶች የፀጉር ማጣት ምክንያት እየሆነ የመጣ ችግር ነው። በተለይም ስፖርት የሚሰሩ ብዙ ወጣቶች ቶሎ ክብደት ለመገንባት የሚወስዱት ስቴሮይድ የተባለ መድኃኒት የሆርሞን መዛባትን በማምጣት የፀጉር መሳሳትን ያስከትላል። እንደ መፍትሄም የሚመከረው መድኃኒቶችን ከሐኪም ትዕዛዝ ውጭ ያለመውሰድ ነው። በደረጃው አናት ላይ የምናገኘውና ዋናው የፀጉር መሳሳት ምክንያት ደግሞ ጄኔቲክስ ነው። ሜል ፓተርን ሄር ሎስ የሚባል ሲሆን አባታችሁ ወይም ደግሞ አያታችሁ ፀጉሩ ገብቶ ከሆነ እናንተም ከዚህ የተለየ ዕጣ አይኖራችሁ። ይሁን እንጂ የተለያዩ በሕክምና የተረጋገጡ መፍትሄዎች አሉት። ከእነዚህ ውስጥም በኪኒን መልኩ የሚወሰዱ መድኃኒቶችና የሚቀቡ ቅባቶች ይገኙበታል። እነዚህም መድኃኒቶች ማግኘት ከፈለጋችሁ በቲክቶክ ቻናላችን ሜሴጅ አስቀምጡልን።